ሁላችሁም በተቻላችሁ አቅም ጥቂት ደቂቃ ውሰዱና እስቲ ለእመቤታችን መልእክት ጻፉላት። ለእመቤታችን ሕይወታችሁ ላይ ልትገባ የሚያስችል እስቲ አንድ ነገር ብቻ ግን ጠይቋል። እዚህ የያዛችሁትን ወረቀት የያዛችሁትን ብዕር አንሱና ለእመቤታችን ብላችሁ ከኃጢአተኛው ከከሌ ልጅሽ የተላከ መልእክት ነው። በልደትሽ ቀን ምድራውያን ልደታቸውን ሲያከብሩ ካርድ ይዞ መሄድ የተለመደ ነው። እኔ የምሰጥሽ ካርድ እንኳን ተወለድሽ ብቻ አይደለም ተማጽኖም ጭምር ነው። የተወለድሽው ለኔ ከሆነ አትጣይ አትዘንጊኝ ብለን እስቲ እንማጸናት። እዚህ እስቲ ጻፉላት፣ ተማጸኗት። በልደቷ ልደታችን ነው ካላችሁ እንደ አዲስ መፈጠር እንደ አዲስ መገኘት ከኃጢአት ወጥተን ወደ ጽድቅ ሕይወት ለመኖር ከእመቤታችን ውጪ መርቶ የሚወስደን ማን አለ? ብዙዎቻችን የምንጠይቃት የእመቤታችንን ፊት ቆመን የምንማጸናት ብዙ ልመናዎች አሉ። እመኑኝ አንድ ልመና ግን ቤቷ ውስጥ ያስገባችኋል። ወይ እሷ ጋር ትገባላችሁ ወይ እሷ ራሷ እናንተ ጋር ትመጣላችሁ። አቃተይ መጽናናት እንደው ሄኖክ ምን ብሎ ነው እስቲ የሚያመሰግናት? እስቲ ቅድስናዋን እንዴት ይገልጻታል የሚለውን ሐሳብ ላንሳ። እኔ እና አባ ጊዮርጊስ ያመሰገኗትን ከደገምንም በቂ ነው። በእውነት ከኛ ምስጋና ምንም አያደርግላትም። በእርግጥ የኃጢአተኛ ምስጋና ለምኔ ነው አትበይ፣ የኔ ኃጢአት ያንቺን ቅድስና ያረክሰውም ብሏል አባ ጊዮርጊስ። የመጨረሻ ንግግሩ ምን እንደሆነ ታውቃለህ? ይቅር በይኝ ላመሰግንሽ ብዬ ተዳፈርኩ ነው ያለው። እመቤታችን ያው ደስታ ናት፣ ሰላም ናት፣ እረፍት ናት። እግዚአብሔር በቅፎ ያረፈ ነው። እኛን ለማሳረፍ አታንስ። ስለዚህ እንደዛ ነው።